ከወደ ሳውዲ አረቢያ የተሰማው እጅግ በጣም አስደሳች ሰበር መረጃ። ሳውዲ አረቢያ ያላችሁ እንዲሁም ወደ ሳውዲ መሄድ ያሰባችሁና የሳውዲ ወዳጆች በመላው የዓለማችን ዳርቻ ያላችሁ ውድ ቤተሰቦቼ እንኳን ደስ ያላችሁ። 3 መረጃዎችን እየመጥቻለሁ እኛኑ ስደተኞችን የሚመለከት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦቼ እህት ወንድሞቼ በመላው የዓለማችን የምድራችን ዳርቻ ያላችሁ የአላህ ሰላም ዝነት ረህመት በእናንተ ላይ ይሁን እያልኩኝ ረመዳን መጨረሻ አሸር አኺር ላይ ነው ያለነው። አላህ Subhanahu Wa Ta'ala የሚቀበላቸው ከደጋግ ባሮቹ ያድርገን። ደግመን ደጋግመን የምንጾምም አላህ ያድርገን። እናንተም ውድ እህት ወንድሞቼ በተለይ በሰው ቤት ያላችሁ አላህ ይገዛችሁ። ወላሂ አላህ ይገዛችሁ። ከባድ ነው። በማፍጠሪያ ሰዓት የነሱን አስፈጥራችሁ መልሳችሁ እቃ የምታጥቡት ወንድሞች ሁላችሁንም ብቻ አላህ ይገዛችሁ። ልጅ የምትይዙ ሁላችሁንም አላህ ይገዛችሁ። አላህ ከዚህ ቤት አውጥቶ የራሳችሁን እርዚቅ አላህ ያስፋላችሁ። አላህ ከሰው ቤት አውጥቶ ያላሰባችሁትን ከመሬትም ሆነ ከሰማይ እርዚቃችንን ለኔም ለናንተም ሁላችንም አምጥቶ አሜን በሉ። ይሄን ዱዓ ወላሂ አላህ ከሰው ቤት አውጥቶ ከባላችሁ ከልጆቻችሁ ከወድ ቤተሰቦቻችሁ ከዘመድ አዝማዶቻችሁ ጋር የምትጾሙ ኢድን የምታሳልፉ አላህ ያደርጋችሁ። የልባችሁን መሻት የልባችሁን ፍላጎት አላህ አሳክቶላችሁ። በሰው ቤት በጣም ከባድ እንደሆነ በተለይ ኢድ ሲመጣ ከባድ ነው። ለማንኛውም ይሄን ያህል ካልኩኝ እንግዲህ ያው ዱዓውን አሜን በሉ። ለኔም ዱዓ አድርጉልኝ። ረመዳን መጨረሻው ነው። አላህ ደግሞ ደግመን ደጋግም ብዙ ረመዳኖችን ምንጦም አላህ ያድርገን። ይሄን ያህል ካልኩኝ ዛሬ እጅግ በጣም አስደሳች 3 መረጃዎችን ከወደ ሳውዲ አረቢያ እየመጥቻለሁ። ሁሉም በቀጥታም በተዘዋዋሪም እኛኑ ስለሚመለከቱ ይሄንን ሰበር መረጃ እየላችሁ መጥቻለሁ። ዓለማችን በጦርነት በምትጨናነቅበት ሰዓት፣ ምክንያቱም አሁን ሰዓት እኔ በተለይ ዘገባዎችን አልሰራሁም። በርካታ ዓለማችን ህዝቦች በጦርነት ይጨነቁዛል። ገና ኑሮ ውድነቱ የቱን ያክል የነዳጅ ማጣረቂያዎች ይመቱዛል በተለያየ አጋጣሚና ጭንቀቱን ትቼ ዛሬ ግን እጅግ በጣም አስደሳች የሚባለውን በተለይ ደግሞ እኛን ስደተኞችን ካስተን ለስደተኞች ይሆናል ያልኩትን ከወደ ሳውዲ አረቢያ መራርጬ 3 ሰበር መረጃዎችን እየላችሁ መጥቻለሁ። ከናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር በማድረግ ተጎኔ እንድትሆኑ ደግሞ ቻናሌን 100 ሺህ እንድታስገቡልኝና ሐሳብ አስተያየታችሁን ደግሞ ኮሜንት ቦታ ላይ እንድታስቀምጡልኝ። የናንተ ኮሜንት እኔን ይገነባኛል። አመሰግናለሁ። ውድ ቤተሰቦቼ እህት ወንድሞቼ እስኪ መጀመሪያ በጣም ካሰተን እኛን ከሚመለከተው በተለይ ሳውዲ አረቢያ ታሉ የቆንስላ ኃላፊዎች የኤምባሲ ኃላፊዎች አንድ የሰሩት እጅግ በጣም ትልቁ ቁም ነገር ከሱ እንጀምርና ምክንያቱም ከስደተኛ እህታችን ብንጀምር የተሻለ መወር መረጃችንን ያስደስታል ብዬ ስለማምን ነው። ልፋቷ ድካሟን ማገኘቷ ሌሎች ምናልባት በየቤቱ የተዘጉ ካሉ አላህ ፈረጃውን እንዲያመጣላቸውና እናንተም መረጃውን ሼር አድርጋችሁ ከኤምባሲ ከቆንስላ ሰራተኞች ጋር እንደሚገናኙ እንድታመቻቹ ሊረዳን ይችላል ብዬ ስለማስብ ነው ማለት ነው። እና ወደ ሌሎች 3 መረጃዎች እናልፋለን። ሁሉም ሳውዲ አረቢያ ላይ ያሉ እጅግ በጣም አስደሳች መረጃዎችና አንደኛው ትንሽ ልብ የሚሰብር መረጃ ሊኖረው ይችላል። ለማንኛውም ሁሉንም እንደ ቀደም ተከተሉ እናየዋለን። 131,400 ሪያል ተረክባለች ማሻአላህ ይላል። ወይዘሪት ጽጌ መርሳ ሁንዴዳ የተባሉ ዜጋችን በህጋዊ መንገድ ወደ ሳውዲ አረቢያ ተቡክ ግዛት በቤት ሰራተኝነት የመጡ ሲሆኑ ከመጡ ጊዜ ጀምሮ ላለፉት 13 ዓመታት ምንም አይነት ደሞዝ ሳይከፈላቸው በነፃ እየሰሩ ቆይተዋል። እርግጠኛ ነኝ በየቤቱ በርካታ እህቶች ሊኖሩ ይችላሉ ተዘግቶባቸው ምናልባትም 20 ዓመትም የተቀመጡ። አላህ ግን አንዳንዴ ያው ላብህን ድካምህ ልፋትህ ሜዳ ላይ ሲቀር እንደዚህ ሊረዳህ ይችላል ማለት ነው። ይሁን እንጂ ጉዳዩ ለጅዳ ቆንስላ ጽፈት ቤት በኩል መረጃ ይደርሰዋል። ቆንስላውም ጉዳዩን ይዞ ክትትል ተደርጎበት የጅዳ ቆንስላ ጀነራል ጽፈት ቤትና የተቡክ የኢትዮጵያን ኮሚኒቲ ማህበር ጋር ባደረገው
ያላሰለሰ ጥረት ለተጠቃሽ ዜጋችን ማለት ጽጌ ማለት ነው ያልተከፈላት የ13 ዓመት ደሞዝ 131400 ሪያል 100 በነገራችን ብትወስደው ከመውሰዷ ግን ይሄ እንደተጠራቅመው ለሲመጣ ለሷ ይጠቅማታል እንዲከፈላት ተደርጓል ይላል። አሁን 13 ዓመት የተቀመጡ እንኳን 131 ሺህ ሪያልና አንድ ሪያል ላይ ኖራቸው የለም ሁላችንም ኖርበት ስለሆነ ማለት ነው። እንደዚህ ግን ቤት ይገዛላታል ምናምን ማሻአላህ ተባረከ ረህማን። በዚህ አጋጣሚ የጅዳ ቆንስላ ጀነራል ጽህፈት ቤት የዜጋችን መብትና ጥቅም ለማስከበር ከመቼውም ጊዜ በበለጠ ጠንክሮ ይሰራ መሆኑን ለመግለጽ እንወዳለን። በርቱ ብዙዎች አሉ ይላል። መረጃ የጅዳ ቆንስላ ጽህፈት ቤት ነው። የካቲት 30 6ኛ ወር 2018 ታጠቅ ሚዲያ ነው ይሄን የዘገበው። ራሱ የጅዳም ቆንስላም ዘግቦታል ላችሁ ወዳለው። ሌሎችን ደግሞ አብረን የምናይ ይሆናል። አስደሳቾችን ካየን በኋላ ልብ ሰባሪ ያለች ያልኳችሁ ምንድናት እሷንም አብረን የምናይ ይሆናል። አብራችሁ ይቆዩ። ሌላኛው እንግዲህ አስደሳች ያልኳችሁ ውድ ቤተሰቦቼ ይሄ ነው። የሳውዲ አዲስ ውሳኔ ይላል ማለት ነው። በነገራችን ላይ ሳውዲ አረቢያ ላይ ቤት እንዲኖረው የማይፈልግ ዜጋ የለም። ምክንያቱም በለደል ሐረመይን ናት። በለደል ሐረመይን ቁርአን የወረደባት የአሽረፉል ኸልቅ ሰይዱል በሸር ነብዩል ሙክታር ሙሐመዱል አሚን ሰለላሁ ዐለይሂ ወሰለም የተወለዱባት ታላቂቱ ቅድስቲቱ ሀገር ስለሆነች እዛ ቤት እንዲኖረን ሁላችንም እንፈልጋለን። አላህ ሰፊውን ርዝቅ ይስጠን። በዚህ ጉዳይና ሌሎችንም ጥቃቅን ይዛ ውሳኔ አሳልፋለች ማለት ነው። ሳውዲ አረቢያ ለበርካታ 10 ዓመታት የቆየውን ክልከላ በማንሳት የውጭ ዜጎችና ኩባንያዎች በሀገሪቱ ንብረት እንዲገዙ የሚፈቅድ አዲስ አዋጅ በ2026 ተግባራዊ አደረገች ይላል ማለት ነው። እርምጃው የሀገሪቱን የ2030 ራዕይ ለማሳካትና የውጭ ካፒታልን ለመሳብ የታለመ ነው ይላል። የውጭ ዜጎች እንደ ሪያድ፣ ጅዳና ኒኦም ባሉ የልማት ቀጠናዎች ንብረት መግዛት ይችላሉ። መካና መዲና ግን አሁንም ለውጭ ዜጎች ዝግ ሆነው ይቀጥላሉ ይላል። በነገራችን ላይ ለሙስሊሞች ይሸጣል ብለዋል። መካ መዲናም አሁንም ብዙ ልጆች ቲክቶክ ላይ ቤት እያስማሙ አይቻለሁ ማለት ነው። ቢያንስ 4 ሚሊዮን የሳውዲ ሪያል የሚያወጣ ንብረት የገዙ የውጭ ዜጎች የፕሪሚየም ነዋሪነት ፍቃድ ማግኘት እድል ይኖራቸዋል ይላል። እዚህ ጋር ነው ከባዱ 4 ሚሊዮን። በነገራችን ላይ 4 ሚሊዮን ሪያል ለኔና ላንተ ከባድ ሊሆን ይችላል እንጂ በርካታ ባለሀብቶች አሉ አላህ ርዝቁን የከፈተላቸው 4 ሚሊዮን ሪያል 4000 ሪያል እንኳን የማትሆንባቸው በርካታዎች አሉና ይሄንን እድል ያገኛሉ። ዜግነት ይሰጣቸዋል። ጠለብ ሰራተኛ ያመጣሉ ምናምን ሁሉ ነገር በቃ ልክ እንደ ዜጋው ማገልገል ይችላሉ። ወደፊቱን አናቅም። ችግሩ ዓለማችን ላይ አሁን ፖለቲካ ቀወስ ባለ ሰዓት ወደ ሀገር ውጣ የሚባለው በጣም ያስፈራልና ታቁታላችሁ። አሜሪካም ሆነ እዛም ትንሽ ሲባል ወደ ሀገር ነው የምትባረረውና የዛን ጊዜ ንብረቱ እንዴት ይሆናል የሚለውን ነው አይታወቅም። ሁሉ ጊዜ ፍቅር አይኖርምና ያም አላም ግን አሁን ሳውዲ አረቢያ ላይ ተፈቅዷል። ቤት 4 ሚሊዮን ሪያል ያላችሁ ቤት መግዛት ቻላችሁ። ከዛ በታይም ያላችሁ ሌላ በራሳችሁ ስም የፈለጋችሁትን ነገር ማፍሰስ ቻላችሁ። ሳውዲ ያላችሁም ሆነ ሳውዲ የሌለም ሰው እዚህም ሆነ ኢትዮጵያም ሆነ አሜሪካም ሆነ ንብረት መግዛት ትችላለህ ማለት ነው። ሳውዲ ላይ ወረቃ ይሰጥሃል። ግን 4 ሚሊዮን ሪያል ካለህና ከዛ በላይ ካለህ ደግሞ ዜግነት ይሰጣል ለወዳለው። አሁን ምንድነው ሰበር ሌላው መረጃ ሁላችንም ስለሚመለከት በተለይ ደግሞ አሁን ያለንበት ረመዳን መጨረሻ ወር ላይ ነውና እሱን ደግሞ አሁንም አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግን እንዳትረሱ ልላችሁ እወዳለሁ። ሌላው እንግዲህ ውድ ቤተሰቦቼ መሸምቺ መኪናና ይችን ልብስ ብዙ ጊዜ በመናማችን ሁላ ሲያሮጡን ቀርተዋል። በሀያችን ሳይሆን በመናማችን ሳይቀር ማለት ነው። አልহামዱሊላህ ተዛ ተገላግለን ባለፈው ፈታ ዘና ብዬ ሄድኩ ይላችሁ ወዳለሁ እና ይሄን ያህል ካልኳችሁ ዛሬ ምንድነው ሰበር በእነሱ ዙሪያ የሚለውን አብረን አሁንም አብራችሁን ቆዩ። የሳውዲ አረቢያ በሳምንት ውስጥ ከ8000 በላይ ህገወጥ ነዋሪዎችን ስታባረር በርካታ ኢትዮጵያን በቁጥጥር ስር አዋለች ይላል። ይሄ እንግዲህ ዛሬ የሳውዲ አረቢያ ጀዋዛት ያወጣው መረጃ ነው።
የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስትር ባለፈው አንድ ሳምንት ባካሄዱ ባለው የተቀናጀ የጸጥታ ዘመቻ ነዋሪነትና የሥራ ደንቦችን በመጣስ የተገኙ 8511 የውጭ ሀገር ዜጎችን ከሀገር ማባረሩን አስታውቋል። ሚኒስቴር መስሪያ ቤቱ ወደ ሀገሪቱ በሕገ ወጥ መንገድ ድንበር አቋርጠው ሊገቡ የነበሩ ያላቸው 1466 የውጭ ዜጎችን በቁጥጥር ስር መዋሉን ገልጿል ይላል። በቁጥጥር ስር ከዋሉት ዜጎች መካከል 67 በመቶ ኢትዮጵያውያን ናቸው፣ 32 በመቶ ደግሞ የየመን ዜጎች ናቸው ይላል። በየካቲት 19 እስከ 25 2018 በተካሄደው ዘመቻ አጠቃላይ 21022 ደንብ ተላላፊዎች በቁጥጥር ስር ውለዋል ሲል የሀገሪቱ መገናኛ ብዙሃን ዘግቧል። ከተያዙ ውስጥ 15038 የሚሆኑት የነዋሪነት ፍቃድ፣ 3484 የሚሆኑት የድንበር ጥበቃ እንዲሁም 2500 የሚሆኑት ደግሞ የሰራተኛ ሕግን በመጣስ የተያዙ ናቸው ይላል። ይሄ ኢቃማ ኖሯቸው በኢቃማቸው ላይ ከሚለው ውጭ የሚሰሩ ማለት ነው። ባለስልጣናቱ ለሕገ ወጥ ስደተኞች ትራንስፖርት፣ የመጠለያና የሥራ ስምሪት በመስጠት የተሳተፉ 15 ሰዎችንም መያዛቸውን ገልጸው ይላል። የሳውዲ ሀገር ውስጥ ጉዳይ ሚኒስትር ሕገ ወጥ ሰዎችን በማጓጓዝም ሆነ በማስጠለል ለሚሳተፉ ግለሰቦች እስከ 15 ዓመት ጽኑ እስራትና እስከ 1 ሚሊዮን ሪያል የገንዘብ ቅጣት እንደሚጠበቅባቸው በድጋሜ አስጠንቅቋል ይላል። በሌላ በኩል የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስቴር በሳውዲ አረቢያ አስቸጋሪ ሁኔታ ውስጥ የነበሩ ያላቸውን 1635 ኢትዮጵያን ወደ ሀገራቸው መመለሱን ዛሬ የካቲት 30 ባሰራጨው መረጃ ገልጿል ይላል። በሳምንቱ ውስጥ በተደረገ 7 ዙር በረራ በነገራችን ላይ በረራ አልቆመም። እዚህም ጋራ ስለ በረራም እያወራሁ ነው ማለት ነው። በረራ አልቆመም። እስር ቤት ያሉ ሰዎች እየመጡ ነው። በ7 ዙር በአንድ ሳምንት 7 ጊዜ በረራ ተደርጓል ማለት ነው። በተመላላሾች መካከል አንድ ሴትና 33 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ይላል ማለት ነው። አንድ ሴትና በመስከረም 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 57860 ኢትዮጵያን ወደ ሀገር መመለስ መቻሉን የሚኒስቴሩ መረጃ ያመለክታል። የዓለም አቀፉ ስደተኞች ድርጅት በኢትዮጵያ የፍልሰተኞች ፍሰት መቆጣጠሪያ ጣቢያዎች የሰዎች እንቅስቃሴን ተመልክቶ ያወጣው የታህሳስ ወር ሪፖርት እንደሚያሳየው ከህዳር ወር መጠነኛ መቀነስ ያሳየ ነው ብሏል። የታህሳስ ወር ሪፖርት እንደሚያሳየው በወሩ ብቻ 28033 ዜጎች ከሀገር ወጥተዋል። ከነዚህ መካከል 44.4 በመቶ ወይም 12448 ዜጎች መዳረሻቸው ሳውዲ አረቢያ እንደሆነ አስተዋጽቷል አመልክተዋል። በአንጻሩ ወደ ኢትዮጵያ የሚገቡ ፍልሰተኞች ቁጥር ጭማሪ ያሳየ ሲሆን አጠቃላይ 11435 ፍልሰተኞች ወደ ሀገሪቱ ገብተዋል። የሪፖርቱ መሰረት 61.9 በመቶ የያዙት ሱዳን ዜጎች ሲሆኑ ከጅቡቲ፣ ኬንያ እና ሶማሊያ እንዲሁም በርከት ያሉ ዜጎች ወደ ኢትዮጵያ መግባታቸውን አመልክተዋል ይላል። የዛሬው ሰበር መረጃ ይሄን ይመስላል። አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ቻናሌን ወደ 100 ሺህ ያድርጉ። ዱባይ ሁሉም ቦታ ዜና ሰራላችኋለሁ። ተከታተየ ከእንግዲህ ወዲያ እናንተ የሚጠበቅባቸው ማበረታታት ብቻ ነው። ጀማል ነኝ ከጀማል ሚዲያ ዩቲዩብ ቻናል። ሰላም አለይኩም ወራህመቱላሂ ወበረካቱ።